ኢትዮጵያዊው ሱራፌ የአቡነ ተክለ ሃይማኖት የህይወት ታሪክና አስተዋጽኦ ጸሐፊው ዲያቆን ዳንኤል ክብረት። ኢትዮጵያዊው ሱራፌ የመጽሐፉ መግቢያ። አቡነ ተክለ ሃይማኖት በኢትዮጵያ ታሪክ ውስጥ እጅግ ወሳኝ የሆነ ቦታ ካላቸው ጥቂት ቅዱሳን መካከል አንዱ ናቸው። በቤተ ክርስቲያኑ ታሪክ ውስጥ የታላላቅ አባቶች የቆብ አባት፣ የታላቁ የደብረ ሊባኖስ ገዳም መስራች፣ በሐዋርያዊ አገልግሎት አብዛኛውን የሀገሪቱን ክፍል ያዳረሱ፣ በተለያዩ ቦታዎች የነበሩ ደቀ መዝሙሮቻቸው ገድላቸውን የጻፉላቸው አባት ናቸው። እጨጌዎች በኢትዮጵያ ቤተ ክህነትና ቤተ መንግስት የነበራቸውን ቦታ ስንመለከት ዛሬም የኢትዮጵያ ቤተ ክርስቲያን ፓትርያርኮች እጨጌ ዘመንበረ ተክለ ሃይማኖት ተብለው መጠራታቸውን ስናይ በቤተ ክርስቲያን ውስጥ ያላቸውን ቦታ ለመገመት ያስችለናል። ካፕላን እንደሚለው ከኢትዮጵያ ውጪ በግብጽ በሮም በኦፊሴል የሚከበሩ ብቸኛው ኢትዮጵያዊ ቅዱስ ናቸው። የግብጽ ቤተ ክርስቲያን የልደት በዓላቸውን የምታከብርላቸው 4 ቅዱሳን ብቻ ናቸው። የጌታችን የኢየሱስ ክርስቶስን፣ የእመቤታችን የቅድስት ድንግል ማርያምን፣ የመጥምቀ መለኮት ቅዱስ ዮሐንስንና የጻድቁ አቡነ ተክለ ሃይማኖትን። ይህ ቤተ ክርስቲያኒቱ የሰጠቻቸው ክብር ጻድቁ ከኢትዮጵያ ውጪ ያላቸውን ቦታ የሚያሳይ ነው። በግብጽ ቤተ ክርስቲያን ግንባር ቀደም መንፈሳዊ እንቅስቃሴ ከሚያደርጉ መንፈሳውያን ማህበራት መካከል አንዱ ማህበረ ተክለ ሃይማኖት በጻድቁ ስም የተሰየመ ነው። በኬንያ የግብጽ ቤተ ክርስቲያን በስማቸው ገዳም አላት። አቡነ ተክለ ሃይማኖት የግብጽ ቤተ ክርስቲያን ጳጳሳትን መላክ ባቆመች ጊዜ የመጀመሪያው ኢትዮጵያዊ ኤጲስቆጶስ ሆነው ተሾመው የነበሩ አባት ናቸው። በቤተ መንግስቱ ወገንም ጸንቶ ለኖረው እስራኤላዊ መንግስት እንደ የበላይ ጠባቂ የመንግስቱ መላሽና የሥርዓቱ አጽኚ ሲታዩ፣ በእርሳቸው መንበር የተተኩ ጨጌዎችም ፖለቲካውን ከነገስታቱ ባልተናነሰ ሲዘውሩ የኖሩ ናቸው። በአጼ ይኩኖ አምላክ አማካኝነት ወደ ስልጣን የመጣው ስርወ መንግስት ለመንግስቱ ጽናት ከክብረ ነገስት ትርክት ቀጥሎ እንደ መሰረት ሲጠቀም የኖረው የአቡነ ተክለ ሃይማኖትን የመላሽነት ሚና መሆኑን ታሪክ፣ ነገስታቱና ዜና መዋዕሎቹ ይነግሩናል። በዚህም የተነሳ በጥንታውያኑ መዛግብት በቤተ ክህነቱም በቤተ መንግስቱም ታሪካቸው ለተለያዩ ዓላማዎች ሲጻፍና ሲተረክ እንደኖረ ሁሉ በዘመናዊ የኢትዮጵያና የኢትዮጵያ ቤተክርስቲያን ጥናትም በብዙ ሊቃውንት ዘንድ የተጠኑና የተነገረላቸው አባት ናቸው። እነ አንቶኒዮ ዲ አባዲ፣ አልሜዳ፣ ዲልማን፣ ኢግናዚዮ ጉይዲ፣ ቦሪስ ቱራኤቭ፣ ኮንቲ ሮሲኒ፣ ኤንሪኮ ቼሩሊ፣ ሃንቲንግፎርድ፣ ካፕላን፣ አይ ካምፔል፣ ማሬ ሎሬና ዴኔስኖ ስቲነሲን ከውጪ፣ እነ አለቃ ኪዳነ ወልድ ክፍሌ፣ ብላቴን ጌታ ህሩይ፣ ተክለ ጻድቅ መኩሪያ፣ ስርግው ሀብለ ስላሴ፣ ታደሰ ታምራት፣ ተስፋዬ ገብረ ማርያምና ጌታቸው ኃይሌ አቡነ ተክለ ሃይማኖትን በተመለከቱ ልዩ ልዩ ጉዳዮች ላይ ጥናቶችን አበርክተዋል። ይህ ሁሉ የሆነው አቡነ ተክለ ሃይማኖት በኢትዮጵያ ቤተክርስቲያን ካላቸው ልዩ የሆነ ቦታ የሚመነጭ ነው። አቡነ ተክለ ሃይማኖት መስራች አባቶች ወይም ፋውንዲንግ ፋዘርስ ከሚባሉት የኢትዮጵያ ቤተክርስቲያን አበው አንዱ ናቸው። እርሳቸውን መሰረት በማድረግ በትግራይ፣ በኤርትራ፣ በወሎ፣ በጎጃም፣ በጎንደር፣ በሸዋ፣ በሐረርጌ፣ በወላይታና በሌሎችም ቦታዎች ቀደም ብለው የተመሰረቱ ገዳማትና ቤተክርስቲያንን ያገለገሉ አበው አሉ። በተለይ ደግሞ የአክሱም መንግስት ተዳክሞ በነበረበት ዘመን ቤተ መንግስቱን
ቤተ ክህነቱም ፈተና ገጥሟቸው ነበር። የዛግዌ ስርወ መንግስት ይህንን ፈተና ተቋቁሞ እንደገና መነሳሳት እንዲፈጠር አስችሎ ነበር። በዚህ ዘመን ቤተ ክህነቱን እንደገና ካነሱት አባቶች አንዱ አቡነ ተክለ ሃይማኖት ናቸው። በተለይም አቡነ ተክለ ሃይማኖት ደብረ ሊባኖስን ማዕከል አድርገው ሰሜንና ደቡብን እንደገና ያገናኙ አባት በመሆናቸው ሚናቸው ላቅ ያለ ነው። ለአቡነ ተክለ ሃይማኖት የሚሰጠው ክብርና የሚደርስባቸውም ትችት ከዚህ ከላቀው ሚናቸው የሚነሳ ነው። የኢትዮጵያ ቤተክርስቲያንን ለመተቸትና በዚያው መንገድ ለማፍረስ የሚነሱ ሰዎች ኢላማ ከሚያደርጉባቸው አበው አንዱ አቡነ ተክለ ሃይማኖት ናቸው። ብዙ ቅርንጫፍ ያላቸው ዛፍ፣ ህንጻውን የተሸከመ መሰረት፣ ብዙ ተክል የሚያጠጣ ምንጭ ናቸውና እርሳቸውን መምታት ቤተክርስቲያኒቱን እንደ መምታት ነው። በየጊዜው የተነሱና ቤተክርስቲያኒቱን በተመለከተ የሚያሄሱ ሰዎች ትችታቸውን አብዝተው የሚያሳርፉባቸው በዚሁ ምክንያት ነው። ትችቶቹ ብዙ ጊዜ በአራት ነገሮች ላይ ያተኩራል። 1. አቡነ ተክለ ሃይማኖት ከዛግዌ ወደ ሰለሞናዊ ስርወ መንግስት ሽግግር ሲደረግ ነበራቸው በተባለው ሚና። 2. አቡነ ተክለ ሃይማኖት በነበሩበት ዘመን። 3. የአቡነ ተክለ ሃይማኖት ማንነት በተመለከተና 4. በገድለ አቡነ ተክለ ሃይማኖት ላይ በተገለጡት ነገሮች ላይ የሚያተኩሩ ናቸው። እስካሁን በተገኙት መረጃዎች መሰረት አቡነ ተክለ ሃይማኖትን በተመለከተ የመጀመሪያውን ትችት ያቀረበው ፖርቹጋላዊው ኢየሱሳዊ ኢማኑኤል ዲ አልሜዳ ነው። አልሜዳ እንደ ኤሮፓውያን አቆጣጠር በ1580 ተወለደ። ወደ ኢየሱሳውያን ማህበር የገባው በልጅነቱ ነው። ጠናውን ከወሰደ በኋላ እንደ ኤሮፓውያን አቆጣጠር በ1602 በሚስዮናዊነት ወደ ህንድ ተላከ። እንደ ኤሮፓውያን አቆጣጠር በ1624 ደግሞ ወደ ኢትዮጵያ ገባ። መጀመሪያ ወደ ምጽዋ ከደረሰ በኋላ በመቀጠልም ወደ ፍሬሞና ገባ። እርሱ ኢትዮጵያ ከመድረሱ 2 ዓመት ቀደም ብሎ አጼ ሱስንዮስ ካቶሊክነትን ተቀብሎ ስለነበር አልሜዳን በደስታ ነው የተቀበለው። ኢትዮጵያ ውስጥ በነበረባቸው ጊዜያት በጣና ዙሪያ የካቶሊክ አብያተ ክርስቲያናትን በተለይም በትናንሽ የጣና ሐይቅ ደሴቶች ውስጥ በመትከል ይታወቃል። በሰሜን ኢትዮጵያ ከተዘዋወረባቸው ቦታዎች አያሌ የብራና ጽሑፎችን ሰብስቦ ወስዷል። የሱስንዮስ ተተኪ የነበረው ንጉስ ፋሲለደስ ኢየሱሳውያንን እንደ ኤሮፓውያን አቆጣጠር በ1633 ከሀገር ባስወጣ ጊዜ ከኢማኑኤል ባራዳስ ጋር በመሆን ወደ ጎአ ሄዶ ፋሲለደስን ለመውጋት የፖርቹጋልን እርዳታ ሽቶ ነበር። ነገር ግን አልተሳካለትም። በመጨረሻም ወደ ህንድ ተጉዞ በዚያው ከኖረ በኋላ በ1646 ዓመተ ምህረት እንደ ኤሮፓውያን አቆጣጠር አረፈ። አልሜዳ ጎርጎራ ያለ በ1628 እንደ ኤሮፓውያን አቆጣጠር ሂስቶሪያ ደ ኢትዮጵያ አልታ ኦ አባሲያ የተሰኘ መጽሐፍ ማዘጋጀት ጀምሮ ነበር። መጽሐፉ የተጠናቀቀው ከ1643 እስከ 1645 ዓመተ ምህረት እንደ ኤሮፓውያን አቆጣጠር ባለው ጊዜ ውስጥ ጎአ ውስጥ ነው። የዚህ መጽሐፍ የተወሰኑ ክፍሎች እንደ ኤሮፓውያን አቆጣጠር በ1954 ሰም ሪኮርድስ ኦፍ ኢትዮጵያ በ1593 እስከ 1646 በሚል ርዕስ በሃክሊዩት ማህበር በቤኪንግሃምና ሃንቲንግፎርድ አማካኝነት ወደ እንግሊዘኛ ተተርጉሞ ታትሟል። አልሜዳ የኢትዮጵያ ቤተክርስቲያንን አምርሮ የሚጠላ ኋላ ቀርና በኑፋቄ የተሞላች ናት ብሎ የሚከስ ኢየሱሳዊ ነው። በጽሑፎቹም ላይ ይህንን ነው ሲያንጸባርቅ የኖረው። ከዚህ ጠባዩ አንጻርም አቡነ ተክለ ሃይማኖትን ቢተች የሚጠበቅ እንጂ የሚገርም አይደለም። አልሜዳ በገድሉ ላይ የተነሱ አንዳንድ ነገሮችን መሰረት በማድረግ አቡነ ተክለ ሃይማኖት በ8ኛው መክዘ እንጂ በ13ኛው መክዘ አልነበሩም ሲል ይጀምራል።
ይህንን መነሻ በማድረግ እርሳቸውን ከ13ኛው መክዝ አያይዞ የሚተረኩ ትርክቶች ትክክል አይደሉም ሲል ይገልጻል። ስለዚህም እኛ በገድላቸው የምናከብራቸው አቡነ ተክለ ሃይማኖት ያልነበሩ ሰው ናቸው ይላል አልሜዳ። እነ ፓድሮ ፖኤዝም ገድለ ተክለ ሃይማኖትን የተመለከቱ ትችቶችን በዘመኑ ሰንዝረው ነበር። የእርሱን ሂስ ከእርሱ በኋላ የተነሱትና ለካቶሊክ አስተምህሮ ያደላሉ የሚባሉት አለቃ ኪዳነ ወልድ ክፍሌም አጠንክረው ቀጥለውበታል። አለቃ ኪዳነ ወልድ ክፍሌ ከሀገር ቤት ሊቃውንት ወገን ጠንከር ያሉ ትችት በአቡነ ተክለ ሃይማኖት ላይ የሰነዘሩ ሊቅ ናቸው። የእርሳቸው ትችት በዋናነት ያተኮረው ጻድቁ ተክለ ሃይማኖትና እጨጌው ተክለ ሃይማኖት ይለያያሉ በሚለው ሐሳብ ላይ ነው። ለዚህ ሐሳባቸው ቀደም ብሎ አልሜዳ ያነሳቸውን ሐሳቦች በመያዝ የራሳቸውንም አስተያየት ጨምረውበታል። ይህ የአለቃ ኪዳነ ወልድ ክፍሌ መከራከሪያ በኋላ ዘመን ተሐድሶያውያን የሚባሉት ወገኖች ላነሳቸው ሐሳቦች መሰረት ሆነዋል። የአልሜዳንና የአለቃ ኪዳነ ወልድ ክፍሌን ሐሳቦች መሰረት አድርገው በአቡነ ተክለ ሃይማኖት ላይ ትችት የሚሰነዝሩት ሌሎች ቡድኖች ደግሞ ተሐድሶያውያን ናቸው። ተሐድሶያውያን የአለቃ ኪዳነ ወልድ ክፍሌን ሐሳብ በመያዝ ገድለ ተክለ ሃይማኖትን የተመለከቱ ሌሎች ትችቶችን ጨምረውበታል። ቀደም ብሎ በ17ኛው መክዝ የነበሩት ኢየሱሳውያን ያነሷቸውን ገድለ ተክለ ሃይማኖትን የተመለከቱ ትችቶችን በማጠናከር ሃይማኖታዊ መልክ አስይዘው አምጥተዋቸዋል። በተለይ በአሁኑ ዘመን ተሐድሶያውያን በሁለት ታላላቅ ልሂቃን ላይ የከፋ ትችት ያወርዳሉ። በአቡነ ተክለ ሃይማኖትና በአጼ ዘርዓ ያዕቆብ ላይ። ሁለቱን ሰዎች አንድ የሚያደርጋቸው ነገር እምነታቸውና ለሀገር አንድነት የሰሩት ስራ ነው። ትችቱም የሚወርድባቸው በዚህ የተነሳ ነው። አቡነ ተክለ ሃይማኖትን በተመለከተ ትችት የሚሰነዝሩት ሌሎች ቡድኖች ደግሞ ፖለቲከኞች ናቸው። የፖለቲከኞች ትችት በዋናነት የሚያተኩረው አቡነ ተክለ ሃይማኖት በዛጉዌና ሰለሞናዊ መንግስት ሽግግር ጊዜ ተጫውተውታል በሚባለው ሚና ላይ ነው። ከዛጉዌ ስርወ መንግስት ወደ ሰለሞናዊው ስርወ መንግስት በተደረገው ሽግግር ላይ አቡነ ተክለ ሃይማኖት ነበራቸው የሚባለው ሚና ንጉሳዊውን ስርዓት ለማጽናት ሲባል በአንዳንድ የገድላት ቅጂዎችና ይበልጥ ደግሞ በታሪክ ነገስትና ዜና መዋዕሎች ላይ በስፋት ተጽፎ ይገኛል። ይህንንም ተከትለው እንደነ ጄምስ ብሩስ ያሉ ወደ ሀገሪቱ መጥተው የጻፉ ሰዎችም ተቀብለው አስተጋብተውታል። ይሄ ጉዳይ እስከ 20ኛው መክዝ ድረስ በነበሩ ጸሐፍት ዘንድ በበጎ የሚታይ ነበር። ከዜና መዋዕለ ጸሐፊዎች እስከ ህሩይ ወልደ ስላሴና ተክለ ጻድቅ መኩሪያ ድረስ በዚህ ሐሳብ ቀጥለዋል። ቅሬታ ይቀርብበት የነበረው ከአንዳንድ ወገኖች ዘንድ ነበረ። በተለይም በላስታ አካባቢ የሚገኙ የኋላ ሊቃውንት ጉዳዩን በቅሬታ ያነሱታል። ከዚህ ባለፈ ጠንካራ ትችት መቅረብ የጀመረው ከ20ኛው መክዘ በኋላ በተለይም ከ1966 ዓመተ ምህረት አብዮት በኋላ ነው። ከ1966 ዓመተ ምህረት በኋላ የሚታተሙ መንግስታዊ ድርሳናት አቡነ ተክለ ሃይማኖትን በመንግስት መላሽነት ነበራቸው የሚሉትን ሚና በማንሳት ቤተክርስቲያኒቱን ለመተቸት ተጠቀሙበት። የሲሶ መንግስት ጉዳይም ለቤተ ክርስቲያኒቱ ፊውዳላዊነት እንደ ማሳያ ቀረበ። ይህ ትችት በ1983 ዓመተ ምህረት መንግስት ሲቀየርም አልተቀየረም። አሁን ያለው ስርዓትም በየአጋጣሚው ይህንን ጉዳይ ያቀነቅነዋል፣ በየድርሳናቱም ያነሳዋል። ጋላህቲ ሰጊ የተሰኘውና የህዋትን ተጋድሎ የሚዘክረው መጽሐፍ በይኩኖ አምላክና በጻድቁ ተክለ ሃይማኖት ወይም ከአማራ የተጠነሰሰው የሰለሞን ስርወ መንግስትን ዳግም የማምጣት ውጥን በአንድ በኩል የሁለቱን ሴማዊ ዝርያ ያላቸውን ህዝቦች ትግራውትና አማራ አዲስ ግንኙነት ሲያሳይ፣ በሌላ በኩል ደግሞ የሁለቱ ህዝቦች ልሂቃን በአቢሲኒያ መንግስት ላይ ገናን ለመሆን የስልጣን የበላይነት ሽኩቻ የጀመሩበት ወቅት ነበረ ይላል።
የሚገርመው ነገር የገድላቱ ቅጂዎች የአቡነ ተክለ ሃይማኖትን የዘር ሐረግ ከኢየሩሳሌም ትግራይ፣ ከትግራይ አምሃራ ሳይንት፣ ከአምሃራ ሳይንት ጽላልሽ ዞረሬ ድረስ እየተረኩት እርግጠኛ ሆነው የዚህ ዘር ናቸው የሚሉ ሰዎች መኖራቸው ነው። ለዚያን ዘመን አሰፋፈር የዛሬን ክልላዊ የጎሳዎች ቦታ መስጠት ስህተት ነው። የሚገርመው ነገር ዛሬ ጽላልሽ ኦሮሚያ ክልል ውስጥ ናት። ይህ አቡነ ተክለ ሃይማኖትን በተመለከተ የተዘጋጀው መጽሐፍ ዓላማ እነዚህን ትችቶች ያነሷቸውን የተሳሳቱ ሐሳቦች በታሪካዊና በሃይማኖታዊ ሰነዶች መነሻነት ለመሞገት ነው። እግረ መንገዱንም አቡነ ተክለ ሃይማኖትን በተመለከተ ልዩ ልዩ መረጃዎች የተካተቱበት አንድ ድርሳን ማዘጋጀት ነው። ይህንን ለማድረግ የአቡነ ተክለ ሃይማኖትን ልዩ ልዩ የገድላት ቅጂዎች፣ ስለ አቡነ ተክለ ሃይማኖት መረጃ የሚሰጡን ሌሎች ገድላት፣ ስንክሳሮችን እና ድርሳናትን ለመዳሰስ ተሞክሯል። ከእነዚህም በተጨማሪ ዜና መዋዕሎች፣ ታሪከ ነገስቶች፣ የተጓዥ የታሪክ ሰነዶች ታይተዋል። የጸሎት መጽሐፍ፣ የዜማ መጽሐፍትና በየዘመናቱ የተሳሉ የአቡነ ተክለ ሃይማኖት ስዕሎችም ተዳሰዋል። በዘመናዊያን የታሪክና የፊሎሎጂ ሊቃውንት የተጠኑ የጥናት ድርሳናት ተመሳክረዋል። ከአቡነ ተክለ ሃይማኖት ጋር የተያያዘ ታሪክ ባላቸው ቦታዎች ላይ የመስክ ሥራ ተሰርቷል። እስከ አሁን ድረስ ኢትዮጵያ ውስጥ አቡነ ተክለ ሃይማኖትን በተመለከተ አንድ ወጥ የጥናት ድርሳን ለማቅረብ የሞከረው በደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን የምክሃ ደናግል ማርያም መንፈሳዊ የወጣቶች ማህበር በኩል በ2008 ዓመተ ምህረት የተዘጋጀው አውሎግሶን ሕይወቱ ወገድሉ ለብፁዓዊ ቅዱስ አቡነ ተክለ ሃይማኖት የተሰኘው ነው። መጽሐፉ በአብዛኛው ተቺዎች ለሚያነሱት ሃይማኖታዊ ጥያቄ መልስ ለመስጠት የተዘጋጀ ነው። የገድላቱን ቅጂዎች፣ ታሪካዊ ሰነዶችና ሌሎች መረጃዎችንም ለመዳሰስ አልሞከረም። የመጽሐፉ መዘጋጀት አንዱ ዓላማም ይህንን ክፍተት ለመሙላት ነው። ይህ መጽሐፍ ሲዘጋጅ እንደ መነሻ አቡነ ተክለ ሃይማኖትን በተመለከተ የሚነሱትን ሐሳቦች የሚዳስስ ምዕራፍ ተካቷል። በመቀጠልም አቡነ ተክለ ሃይማኖትን ስራቸውን በሚገባ ለማየት እንዲቻል ከእርሳቸው በፊትና በእርሳቸው ዘመን የነበረችውን ኢትዮጵያ በእርሷ ውስጥ የነበረውን የእምነት ተዋስኦ የሚያሳይ ክፍል አለ። ገድለ ተክለ ሃይማኖትን ከታሪክ፣ ከፊሎሎጂ፣ ከስነ ጽሑፍና ከሃይማኖት አንጻር ለማየት እንዲቻል ገድላትን በተመለከተ የሚያብራራ ምዕራፍም ተካቷል። ስለ አቡነ ተክለ ሃይማኖት መረጃ የሚሰጡንን የመጀመሪያ ደረጃ መዛግብት የተመለከተ ዝርዝርም ማብራሪያ አለ። በዚህ ክፍል ውስጥ ልዩ ልዩ የገድላቱ ቅጂዎች፣ የስንክሳር ቅጂዎች፣ ዜና መዋዕሎችና ታሪከ ነገስቶች፣ የጸሎትና የዜማ መጽሐፍት፣ የተጓዦች ድርሳናትና ሌሎችንም የተመለከቱ ዝርዝር መረጃዎች ይገኛሉ። እነዚህ ሁሉ በቀዳሚነት ከቀረቡ በኋላ ታሪክ በማስረጃ በተደገፈ መንገድ ለማቅረብ ተሞክሯል። የአቡነ ተክለ ሃይማኖትን ማንነት ለማጥናት የተሞከረው በሁለት መንገድ ነው። የመጀመሪያው መንገድ ቀዳሚው ስራ እርሳቸውን በተመለከተ የሚተረከውን የተለመደውን አተራረክ በመከተል ማለትም በተለይም የደብረ ሊባኖሱን ቅጂ አተራረክ አጽመ ታሪኩን መመስረት ነው። ነገር ግን እርሳቸውን የተመለከቱ መረጃዎች በተለያዩ መዛግብት ተበትነው በመገኘታቸው የገድላቱ ቅጂዎችም የተለያዩ ናቸው። ስለሆነም በተለያዩ መዛግብት የሚገኙ መረጃዎችን በአጽመ ታሪክ ውስጥ ምክንያታዊ በሆነ መንገድ በማስገባት አንድ ወጥ ፍሰት እንዲኖራቸው ማድረግ ነው። በዚህ መልኩም በየመዛግብቱ የተበታተነውን የጻድቁ አቡነ ተክለ ሃይማኖትን የተመለከተው መረጃ በአንድ ወጥ አጽመ ታሪክ ውስጥ ስግው ሆኗል። የመጀመሪያው መንገድ ሁለተኛው ስራ ደግሞ የገድላቱ ቅጂዎች።
ሌሎቹ መዛግብትና ድርሳናት በአንድ ጉዳይ ላይ በሚለያዩበት ወቅት ብያኔ መስጠት ነው። ብያኔ ማለት በተጠየቅ፣ በእምነት ስርዓት፣ በተለምዶ አሰራርና በታሪካዊ ሰነዶች መነሻነት የትኛው አገላለጥ ወይም አተራረክ ወይም ኩነት የተሻለ ተቀባይነት አለው የሚለውን መተቸት ነው። ይህንን ለማድረግ የኋለኞቹን የገድሉን ቅጂዎች ከቀደምቱ ማነጻጸር፣ ገድላተ ተክለ ሃይማኖትን ከሌሎች ገድላት ጋር ማነጻጸር፣ በገድላቱ ላይ የተጠቀሱ ታሪኮችን፣ ሐሳቦችንና ኩነቶችን ከሌሎች ታሪካዊ ሰነዶችና የታሪክ ጥናቶች ጋር ማነጻጸር፣ መረጃዎቹን ከኢትዮጵያ ቤተክርስቲያን ነባር ስርዓትና ትውፊት እንዲሁም አስተምህሮ ጋር ማነጻጸር ብሎም ከተለምዶ አሰራሮች ከይት ባህሎችና ከሀገር ባህል ጋር ማነጻጸር አስፈላጊ ሆኗል። በዚህ ሂደት ውስጥ አንድን ገድል በመነሻነት አልተጠቀምኩም፣ የደብረ ሊባኖሱን ቅጂ አጽመ ታሪክ ከመውሰድ በቀር። የደብረ ሊባኖሱን ቅጂ አጽመ ታሪክ የወሰድኩበት ምክንያት ከሌሎች ቅጂዎች በተለየ ሰፊና አካታች በመሆኑና በብዛትም የተሰራጨ በመሆኑ ነው። የታሪኩ ስፋት ከአዛሪያስ እስከ ተክለ ሃይማኖት፣ ከኢየሩሳሌም እስከ ደብረ ሊባኖስ፣ ከሰለሞን እስከ ይኩኖ አምላክ ይደርሳል። ስለዚህም ታሪኩን ለማጥናት የተሻለ ነው። ያ ማለት ግን በያዛቸው ታሪኮች ከሌሎች የተሻለ ነው ማለት አይደለም። እርሱን በቦታው እናየዋለን። የአቡነ ተክለ ሃይማኖትን ታሪክ በምንዳስስበት ጊዜ ለማድረግ የተሞከረው በእያንዳንዱ የታሪክ ኩነት ላይ ልዩ ልዩ ቅጂዎች የሚገልጹትን መመልከት፣ እነርሱንም በሌሎች መዛግብት ማሟላት ወይም ማመሳከር፣ በመጨረሻም በተለያዩት ቅጂዎች አተራረክ ሐሳብ ላይ ብያኔ መስጠት ነው። ሁለተኛው መንገድ ደግሞ ከአቡነ ተክለ ሃይማኖት ታሪክና እርሳቸውንም ከተመለከቱ አጋር ታሪኮች ጋር በተያያዘ ለሚነሱ ሐሳቦች፣ ኩነቶች፣ የታሪክ ተዋንያን ቦታዎች፣ አባባሎች፣ ስራዎች ተቀያይረዋል፣ አንድም በሌላ መልኩ ከቅዱሱ ታሪክ ጋር የተገናኙ ናቸው። እነርሱን በምልአት በማቅረብ የተሟላ ስዕል እንዲኖር ማድረግ ነው። በሌላ በኩል ደግሞ እርሳቸውን የተመለከቱ ዋና ዋና ድርሳናት በአንድ መዝገብ ማሰባሰብም ነው። ይህ ሲደረግ ግን እነርሱ የያዙትን ነገር በተጨማሪ ታሪኮች በማብራራት ነው። አንዳንዶቹም በሚሆን አሁን ባሉን መረጃዎች መሰረት እንደገና በመስራት ነው። ለምሳሌ የኤንሪኮ ቼሩሊን የደብረ ሊባኖስ አበምኔቶችን ዝርዝር ጥናት በአዳዲስ መረጃዎች ለማሆን ተሞክሯል። በአጠቃላይ አቡነ ተክለ ሃይማኖት ማን ናቸው? እርሳቸውን በተመለከተ ከልዩ ልዩ ወገኖች ሲቀርቡ የኖሩትና የሚቀርቡት ትችቶች ተገቢ ናቸውን? ትችቶቹ እንዴት ሊነሱ ቻሉ? መዛግብት ውስጥ ትችቶቹን በተመለከተ ምን ይነግሩናል? የሚሉትን በተመለከተ ይህ መጽሐፍ በእውቀታችን ላይ አንዳች ነገር ይጨምራል ተብሎ ታምኖበታል። ሊቁ አባ ባህረይ ዘሀገረ ጋሞ በመዝሙረ ክርስቶስ ድርሳኑ መግቢያ ላይ የሐዋርያት አለቃ ጴጥሮስ በሁለተኛው መልእክቱ ከሐዋርያው ጳውሎስ ምስክር ጠቀሰ። ጳውሎስም ከመጽሐፍት ሁሉ መልእክታቱን አቀናበረ። እርሱ ራሱ ልሳነ ክርስቶስ ተብሎ ሳለ ከሌሎች ቅዱሳን ትምህርቶች ምስክር ጠቀሰ። እኔም ስለዚሁ ምክንያት ይህንን መጽሐፈ ድርሳን ከብዙ መጽሐፍት ምስክር አምጥቼ አዘጋጀው። በደካማው ልቦናዬ በአቅሙ መጠን እንዳለው ይህንንም መጽሐፍ አሉ ከተባሉት ማስረጃዎች አንጻር ለማየት ተሞክሯል። ተፈጸመ።
በስተመጨረሻም ይህንን አጫጭር የመጽሐፍ ትረካና የግጥም ቻናል የምትከታተሉ አድማጭ ተመልካቾቻችን ሰብስክራይብ፣ ላይክ እና ሼር በማድረግ ቻናላችንን ይደግፉ። እናንተ ሰብስክራይብ፣ ላይክ እና ሼር ባደረጋችሁ ቁጥር ጠቃሚ የሆነው ምክር አዘል ግጥም፣ አጫጭር ታሪኮች ለሌሎች ይደርሳል፣ ይማሩበታል። በዋነኝነት ደግሞ በገጠር አካባቢ ወላጅ አልባና ትምህርት ቤት መሄድ ያልቻሉ ህፃናትን ትምህርት ቤት ሰርተን እየደገፍን ስለሆነ እናንተ ሰብስክራይብ፣ ላይክ እና ሼር ባደረጋችሁ ቁጥር አንድ ህፃን እንዲማር ወይንም እንድትማር ስለምታደርጉልን ከልብ እናመሰግናለን።